በቅርቡ ተገሎ ህይወቱ ያለፈው ቻርሊ ከርክን ምስል በአሜሪካ የገንዘብ ኖት ላይ ሊታተም እንደሆነ ተሰማ። ጥሩ ሰርተሃል፣ ጥሩ ሰርተህ ማልፈሃል የሚል ጽሁፍ ጋርና ከሙሉ ስሙ ጋር በገንዘብ ላይ እንደሚታተም የተነገረ ሲሆን ፎርብስ ጉዳዩን አስመልክቶ ያወጣው ሰፊ ዘገባ አለ፣ ታደምጡታላችሁ። በሌላ በኩል በቀጠለው የተባበሩት መንግስታት ድርጅት ስብሰባ ላይ የሀገራት መሪዎችና ተወካዮች በተያዘላቸው ጊዜ መሰረት ንግግር እያደረጉ ነው። ሩሲያም በተራዋ ንግግሯን አሰምታለች። ሩሲያ እስራኤልን፣ አሜሪካን፣ ኔቶን ጨምሮ በመላው ዓለም የተለያዩ ጉዳዮች ዙሪያ ንግግሯን አሰምታለች። የተለያዩ ሀገራትንም ማስጠንቀቃለች። በዚህ ስብሰባ ላይ የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አዲስ ነገር ይዤ እየመጣሁ ነው ጠብቁኝ ማለታቸውን ተከትሎ ምን ሊሆን ይችላል የሚለው ጉዳይ በሰፊው መነጋገሪያ ሆኗል። አንድ ትልቅ ነገር ይዤ እየመጣሁ ነው ብለዋል። ያ ነገር ግን ምን እንደሆነ ከመግለጽ ተቆጥበዋል ፕሬዝዳንቱ። ጉዳዩ አነጋጋሪ ሆኗል። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ መረጃው አለፍኩ፣ አብረን እንከታተለው። በቅድሚያም አሜሪካም በቅርቡ ተገሎ ህይወቱ ያለፈውን ወጣት ፖለቲከኛ ቻርሊ ከርክን ምስል በገንዘብ ላይ ልታትመው መሆኑ ተሰማ። ወግ አጥባቂውና ቀኝ ዘመሙ እንዲሁም በተለያዩ መድረኮች ላይ በሚያቀርባቸው ሙግቶች በስፋት የሚታወቀውና በበርካቶች የሚወደደው የተርኒንግ ፖይንት ዩኤስኤ የወጣቶች ተቋም መስራች የሆነው ቻርሊ ከርክ ከሳምንታት በፊት በኦሃዮ በነበረው መድረክ ላይ መገደሉ የሚታወቅ ሲሆን ከሳምንታት በኋላ ደግሞ ሪፐብሊካኖቹ የአሪዞናና የቴክሳስ ተወካዮች የምክር ቤት አባላት የሆኑት አቤ ሐማድ እንዲሁም ኦገስት ፍሉገር የቻርሊ ከርክን ምስል በገንዘብ ላይ እንዲቀረጽ የሚጠይቅ ሰነድ ለምክር ቤት ማቅረባቸው ሲገለጽ ሪፐብሊካኑ የኮንግረስ አባላት ያቀረቡት ጥያቄ በምክር ቤቱ ተቀባይነት የሚያገኝ ከሆነ ወደ አሜሪካ ግምጃ ቤት እንደሚላክና 400,000 የሚሆን ቁጥር ያላቸው $1 ሳንቲሞች የሚሰሩ ሲሆን የቻርሊ ከርክን ምስል እንዲይዙ ይደረጋልም ተብሏል። ቻርልስ ጄምስ ከርክ በሚል ሙሉ ስሙን የሚይዙና ጥሩ ሰርተሃል መልካምና ታማኝ አገልጋይ የሚል ጽሁፍ እንደሚካተትባቸውና ከብር የሚሰሩ ሳንቲሞች እንደሚዘጋጁ ፎርብስ በዘገባው አስታውቋል። የፕሬዝዳንት ዶናልድ ጄ ትራምፕ ቀንደኛ ደጋፊ የሆነውና ቀኝ ዘመም በመሆን በስፋት የሚታወቀው ግብረ ሰዶማውያንን ጨምሮ በአጠቃላይ ኤልጂቢቲኪው የሚባለው ማህበረሰብ የሚሞግተውና የሚቃወመው ቻርሊ ከርክ በስደተኞች ጉዳይም እንዲሁ የትራምፕ አስተዳደር የጀመረውን ስደተኞችን ከአሜሪካ የማስወጣት ስራ ይደግፍ እንደነበረ የሚታወቅ ሲሆን ከሳምንታት በፊት በመድረክ ላይ ባለበት በድንገት መገደሉን ተከትሎ ሪፐብሊካኑ የምክር ቤት አባላት ምስሉ በገንዘብ ላይ እንዲካተት ያቀረቡት ጥያቄ ተቀባይነት የሚያገኝ ከሆነ በ31 ዓመቱ ህይወቱ ያለፈው ከርክ በአሜሪካ ታሪክ ምስላቸው በገንዘብ ላይ ከተካተቱ አንጋፋና ታዋቂ ሰዎች መካከል በእድሜ ትንሹ እንደሚሆን ያነሳው ዘገባው ጥያቄውን ለሚያቀርቡት የምክር ቤት አባላት ፍሉገርና ሐማድ የከርክ ምስል በሳንቲም ላይ መቀረጽ ቻርሊ በአቋሙ በሚሊዮኖች አሜሪካውያን ልብ ውስጥ የገባ እንደመሆኑ ከአሜሪካ ትልልቅ ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ ለመካተት እንደሚያስችለው መግለጻቸውን ጠቅሶ ቻርሊ ከርክ ያለ ድካም ጊዜውን ገንዘቡንና ጉልበቱን በመሰዋት ለሀገር በተለይም ደግሞ ለቀጣዩ ትውልድ ሲታገል የነበረ ወጣት በመሆኑ በዚህ መንገድም ሲታወስ መቀጠል እንዳለበት መናገራቸውን አስታውሷል። የቻርሊ ከርክ ምስል በአሜሪካ $1 የሳንቲም ገጽ ላይ እንዲካተት ከተፈቀደ የዲዛይንና ሌሎችንም ስራዎች ጨምሮ የማጽደቅ ስራው ለአሜሪካ ግምጃ ቤት እንዲሁም የከርክ የቅርብ ደጋፊ መሆናቸውን የሚገልጹት ለፕሬዝዳንት ዶናልድ ትራምፕ እንደሚሰጥ የጠቆመው ዘገባው ይህም ደግሞ ከርክን ከአሜሪካ የሀገር መስራቾችና የመብት ተሟጋቾች ተርታ እንደሚያሰልፈው ጠቅሶ ነገር ግን ከበርካታ ዓመታት በፊት ያለፉ ታዋቂ ሰዎችን ባካተተው የአሜሪካ የልዩ ሳንቲሞችና ገንዘቦች ዝርዝር ውስጥ በቅርቡ ህይወቱ ያለፈና በፖለቲካ አቋሙ አወዛጋቢነቱም የሚታወቀው ግለሰብ በዚህ ዝርዝር ውስጥ ማስገባት ሌላው ውዝግብ ሊቀሰቅስ ይችላል የሚል ከፍተኛ ስጋት ቢኖርም ወግ አጥባቂ ወጣቶችን ለማበረታታት ድምጻቸውንም ለማሰማት የተለያዩ መድረኮችን የሚጠቀመው ቻርሊ ከርክ እንደ ሀገር ያለውን ሚና ከፖለቲካዊ አቋሙ ለመለየት ጥረት እየተደረገ መሆኑንም ፎርብስ ጋዜጣ አስታውቋል። የአሜሪካ ግምጃ ቤት ከ40 ዓመታት በላይ የተወሰኑና የተለያዩ ታዋቂና ተጽዕኖ ፈጣሪ ሰዎችም
ምስል ሳንቲሞችን በመቅረጽ የሚታወቅ ሲሆን በተወሰነ መጠን ብቻ የሚዘጋጁት እነዚህ ሳንቲሞች ግለሰቦችን ብቻ ሳይሆን ማህበረሰብና ቦታዎችን እንዲሁም ሁነቶችን ለመዘከር እንደሚሰሩ የጠቆመው ፎርብስ በዘገባው ከነዚህ ሳንቲሞች ሽያጭ የሚገኘው ገቢ ለበጎ ስራዎች እንዲሁም ለሙዚየም ግንባታዎችና ለብሔራዊ ቅርሶችም ለመጠቀም እንደሚውሉ ያስታወቀ ሲሆን ከዚህ ቀደምም በተለያዩ ጊዜም በሳንቲሞች ላይ ምስላቸውም በተቀረጹ ታዋቂ ሰዎች ዙሪያ በተለይም ደግሞ ይህ ሰው ይገባዋል ወይም አይገባውም የሚሉ ውዝግቦች በስፋት ሲነሱ መቆየታቸውን ተከትሎ ግምጃ ቤቱ በቅድሚያ ሐሳቡን በምክር ቤት እንዲጸድቅ ማድረጉንና የአሜሪካ ሕግ ደግሞ በአጠቃላይ መሰል ግለሰቦች በሳንቲሞችና ገንዘቦች ላይ የማውጣት ገደብን የሚጥል በመሆኑ ግለሰቦችን በብዙ በሳንቲሞች ላይ የማካተት እድሉ እየቀነሰ መምጣቱን በማንሳት እነዚህ ሳንቲሞች በታዋቂ ሰዎች ምስል በመቅረጽና ለገበያ በማቅረብ በሚሊዮኖች የሚቆጠር ገንዘብ ማስገባት ከመቻሉም በላይ አሜሪካውያን በተለያዩ ሀገራዊና ብሔራዊ ስራዎች ላይ የራሳቸውን አሻራ ማሳረፍ እንዲችሉ እድል የሚፈጥር ነው ሲል ነገር ግን በከርክ ጉዳይ ሳንቲሞቹን በመሸጥ የሚታወቀው ገቢው ዋና ጉዳይ አለመሆኑንና በዋናነትም የቻርሊ ከርክን ተጽዕኖ ለማሳየት የከርክን ጥረትና አቋም በሱ ህልፈት እንዳልሞተ ለማስተጋባት ያለመ መሆኑንም አስታውቋል። ለቻርሊ ከርክ ሳንቲም የመቀረጹን ጉዳይ ፎርብስ ጋዜጣ ካወጣው በኋላ በርካታ አሜሪካውያን እየተነጋገሩበት ሲሆን ገሚሶቹ ተገቢ ነው በማለት እየደገፉት ሲሆን ገሚሶቹ ደግሞ ይህንን ያክል ድረስ መሄድ አይጠበቅም፣ እሱም የአሁኑ መንግስት ደጋፊ በመሆኑ ነው ይህ እየተደረገለት ያለው በማለት ተቃውመዋል። በሌላ ዜና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ የቀጠለ ሲሆን የተለያዩ ታላላቅ ሀገራት መሪዎችም በመድረኩ ላይ ንግግራቸውን ቀጥለዋል። ተረኛዋ ሀገር ትናንትና አመሻሹን ሩሲያ ነበረች። ሩሲያን በመወከል በተባበሩት መንግስታት ድርጅት ንግግር ያደረጉት የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው። በዚህ ንግግራቸውም ታዲያ እስራኤልን፣ አሜሪካን፣ ኔቶን ጨምረው የተለያዩ ዓለም አቀፍ ጉዳዮችን አንስተው ተናግረዋል። እስራኤል የመካከለኛው ምስራቅ ከባድ ስጋት ሆናለች ያሉት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዚሁ ስብሰባ ላይ እንደተናገሩት ከሆነ የእስራኤል ህገወጥ የኃይል እርምጃ መላውን መካከለኛው ምስራቅን ለመበተን የታለመና ለቀጠናውም ከባድ የህልውና ስጋት የያዘ ነው ሲሉ እስራኤልን ከመወረፍ ንግግራቸውን ጀምረዋል። ላቭሮቭ በኒውዮርክ በሚገኘው በዚህ የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ባደረጉት ንግግር ዛሬ እስራኤል በፊልስጤማውያን ላይ የወሰደችውን ህገወጥ የኃይል እርምጃ በኢራን፣ ኳታር፣ የመን፣ ሊባኖስ፣ ሶሪያ፣ ኢራቅ ላይ የወሰደችው እርምጃ መላውን መካከለኛው ምስራቅን እንዳያጠፋ የሚያሰጋ ነው ብለዋል። ላቭሮቭ አክለውም እንደተናገሩት ሩሲያ የሐማስ ታጣቂዎችን በእስራኤላውያን ላይ ያደረሱትን ጥቃት ሩሲያ ታወግዛለች። ነገር ግን ይህ እስራኤል በጋዛ እያካሄደች ያለውን ወታደራዊ ዘመቻና የንጹሐንን ግድያ ማመካኘት የሚያስችል አይደለም ብለውታል። አክለውም በፊልስጤም ሲቪሎች ላይ የሚፈጸም አሰቃቂ ግድያ ከሐማስ ተግባር ጋር ምንም ግንኙነት የሌለው እንደሆነ መታወቅ አለበት ሲሉም ተደምጠዋል። በጋዛ ሰርጥ የፊልስጤማውያን ልጆችን በፈንጂና በረሃብ በሚሞቱበት ሆስፒታሎችና ትምህርት ቤቶች በሚወድሙበትና በሺዎች የሚቆጠሩ ሰዎችም ቤት አልባ ሆነው በሚኖሩባት በጋዛ ሰርጥ ፊልስጤማውያን ላይ ለደረሰው የጋራ ቅጣት ምንም አሳማኝ ምክንያት ሊቀርብለት አይችልም ሲሉ ተደምጠዋል። ላቭሮቭ በመቀጠል እስራኤል የዌስት ባንክን የተለያዩ ክፍሎችን ለመጠቅለል ያላትን ፍላጎት ሩሲያ በጽኑ ታወግዛለች ያሉ ሲሆን የዮርዳኖስ ወንዝ ምዕራብ ዳርቻን ለማጠቃለል የታቀደው የእስራኤል ድርጊት ጠቅላይነት ነው ሲሉ አውግዘውታል። አንዳንድ የምዕራባውያን መንግስታት ለፊልስጤም መደበኛ እውቅና ለመስጠት በቅርቡ የወሰዱትን እርምጃ በመጥቀስ ምስጋናቸውን እንዲሁም በቀጣይም በቀጠናው ተባብሶ እንዳይቀጥል የአስቸኳይ ዓለም አቀፍ ርብርብ እንዲደረግ ጠይቀዋል ሲሉ ሞስኮ ታይምስ ዘ ሚድል ኢስትን ጨምሮ ተነባቢነት ያላቸው የዜና አውታሮችም አስነብበዋል። ላቭሮቭ ንግግራቸውን ሲቀጥሉም ሩሲያ የአውሮፓ ህብረትንም ወይም የኔቶ አባላትን የማጥቃት ፍላጎት የላትም ሲሉ ተደምጠዋል። ሆኖም ግን አሉ ላቭሮቭ ወደ ሩሲያ የሚቃጣ ማናቸውም ጥቃት ካለ ወሳኝ የሆነ አጸፋ እንደሚሰጠው ሚኒስትሩ በጽኑ አስጠንቅቀዋል። አክለውም በኔቶም ሆነ በተለያዩ አካላት ሩሲያ ላይ የሚሰነዘሩ ማስፈራሪያዎች እየጨመሩ መጥተዋል። እየጨመረና እየተለመደ የመጣውን ይህንን ማስፈራሪያ ታዲያ ሩሲያን የሚያሸብራት እንዳይደለ ልታውቁ ይገባል ሲሉም ተደምጠዋል።
ላቭሮቭ ሩሲያና ቻይና አርብ ዕለት ኢራን ላይ ዳግም የተጣለውን ማዕቀብ እንዲዘገይ ያደረጉት ሙከራ ከከሸፈ ወዲህ ምዕራባውያን የዲፕሎማሲ ጥረትን አስተጓግለዋል ሲሉ ተችተዋል። የሩሲያ የውጭ ጉዳይ ሚኒስትር እርምጃውን ህገወጥ ነው በማለት ገልጾታል። ኢራን ላይ የተጣለው አዲሱ የተባበሩት መንግስታት ድርጅት ማዕቀብ ከእሁድ ጀምሮ ተግባራዊ መሆን የጀመረ ሲሆን ላቭሮቭ በአውሮፓ ያለውን ውጥረት በተመለከተም ሲናገሩ ሩሲያ ላይ የኃይል እርምጃ ለመውሰድ የሚደረገው ማስፈራራት የሰሜን ጦር ቃል ኪዳን ድርጅት ወይም ኔቶ አባል ሀገራትና የአውሮፓ ህብረት ጥቃት ለመሰንዘር የሚያሰሙት እቅድና ዛቻ በጣም እየተለመደና እየጨመረ መጥቷል። ፕሬዚደንት ፑቲንም በተደጋጋሚ እንደዚህ አይነት ጠባጫሪ ነገሮችን ውድቅ ሲያደርጉና በትዕግስት ሲያልፉ ቆይተዋል ብለዋል። ሩሲያ እንደዚህ አይነት ፍላጎት አልነበራትምም አይኖራትም። ነገር ግን በሀገሬ ላይ የሚፈጸም ማናቸውንም ጥቃት ወሳኝ የሆነ ያጸፋ ምላሽ እንደሚሰጠው ግን እንነግራቸዋለን ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኔቶ አባል ሀገራት የአየር ክልላቸውን ጥሰው የገቡ የሩሲያ አውሮፕላኖችን መተው መጣል አለባቸው ሲሉ ተናግረዋል። ኔቶም በበኩሉ የሚፈጸምበትን ወታደራዊ ጥሰት ለመመከት ሁሉንም አስፈላጊ ወታደራዊ እርምጃዎችን እንዲወስድም ሲሉ አሳስበዋል። በመጨረሻም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጠብቁኝ አዲስ ነገር ይዤ እየመጣው ነው ሲሉ አስታወቁ። ፕሬዝደንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ለመካከለኛው ምስራቅ ቀውስ የሚሆን አዲስ ነገር ይዤ እየመጣው ነው በማለት የገለጹ ሲሆን ይህ እቅዳቸው ለየት ያለ ከመሆኑም በላይ ለመጀመሪያ ጊዜ የሚቀርብ መሆኑን አስረድተዋል። በቅርቡ ተግባራዊ እንደሚያደርጉት ገልጸው ይህ እቅድ መካከለኛው ምስራቅን ታላቅ የሚያደርግና እውነተኛ ያልተጠበቀ ነገር ነው ይዤ እየመጣ ያለሁት ብለዋል። ፕሬዚደንት ትራምፕ ይህ ይዤዋለሁ ያሉትን እቅድ ይፋ ያደረጉት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ከማድረጋቸው አንድ ቀን ቀደም ብለው ነው። በዛሬው ዕለትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ እንደሚገኙ የሚጠበቅ ሲሆን ፕሬዚደንት ትራምፕ በተመድ ጠቅላላ ጉባኤ ላይ ከበርካታ ሀገራት መሪዎች ጋር የተናጠል ውይይት ያደረጉ መሆናቸው ተዘግቧል። በወቅቱም መፍትሄ ለጋዛ መፍትሄ ያሉት ሀሳቦችን መለዋወጣቸውም ይታወቃል። ትራምፕ ታላቅ ሀሳብ ይዤ መጥቻለሁ ከማለት ውጪ የያዙት ታላቅ ያሉት ሀሳብ ምን እንደሆነ ግን እስካሁን ድረስ አልገለጹም። የፊት ለፊት የዜና ገጾች ይህንን ሀሳብ ምን ሊሆን ይችላል የሚለውን ግምታቸውን በማስቀመጥ ላይ ይገኛሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።